ተውባን ባስተላለፉት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ዩሸኩ አን ተዳዓ ዐለይኩሙል ኡመሙ ሚን ኩሊ ኡፉቅን ከማ ተዳዓ አልአከለቱ ዐላ ቀስዐቲሃ። ህዝቦች ከየቦታው ተጠራርተው ተሰብስበው እናንተ ላይ ይሰበሰባሉ፣ ይረባረባሉ። ልክ የተራቡ ሰዎች የምግብ ገበታ ላይ እንደሚረባረቡት። ያ ረሱለላህ አሚን ቅለቲን ቢና የውመኢዝ፣ ያኔ እኛ በቁጥር አንስን ነው እንዴ ህዝቦች እንደዚህ እኛ ላይ የሚረባረቡት? ስቃይና መከራ የሚፈራረቅብን፣ ሰላም የምናጣው፣ ሙስሊም ስለሆነ ብቻ የተለያየ ነገር የሚለጠፍበት፣ ከሀገሩ የሚሰደደው፣ የሚታሰረው፣ የሚደበደበው፣ የሚገደለው፣ ይሄ ሁሉ መከራ የሚደርሰው ሙስሊሞች በቁጥር አንሰው ነው አለ ነብዩ አሉ። አንቱም ከሲር፣ ኧረ እናንተ ብዙ ናችሁ። ነገር ግን ተኩኑነ ወታእን ከወታኢ ሰይል፣ የቁጥር መብዛት ምን ያደርጋል? የኢማን ጥንካሬ ካሌለ፣ ጠንካራ ሙስሊም ካልሆኑ ወታ ከወታኢ ሰይል፣ ጎርፍ ይዞት እንደመጣ ገሳንገስ ናቸው። በዲኑ በተውሂዱ በኢማኑ ጠንካራ የሆነ ሰው ካሌለ ብዙ በሺዎች በሚሊዮኖች የሚቆጠሩ ለዲናቸው ማይቆረቆሩ፣ ለዲናቸው ማይቆጩ፣ አላህን የማያውቁ፣ ረሱልን የማይከተሉ ስመ ሙስሊሞች መኖራቸው ምንም ፋይዳ የለም።